የጠራናችሁ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ክቡራን አበው መነኮሳት፣ ካህናት፣ በመላው ዓለም ሆናችሁ የምትከታተሉ እንደዚሁም መምህራነ ወንጌል፣ ሰባክያን፣ ዘማሪያን፣ የዘማሪያት የጽልበት ትምህርት ቤት አባላት፣ ወጣቶች፣ አባቶች፣ እናቶች የወንድማ ደብረ ሳይል ቅዱስ ሲቀን የደብሩ አለቃ አስተዳዳሪ ብሎ ነው የሚበላው። በልቁጭ በልና ብላ እንጀራን ጨምሩለት እኛ እንሂድ። ምንድነው ማምሸት ሄዳለሁ ይል ነበረ። መንገደኛ ነህ፣ ቀስ ብለህ ብላ፣ ከዚህ በኋላ ምግብ አታገኝም አልኩት እና የሰው ልጅ ጓደኛው አብሮት የሚሄደው አብሮት የሚጓዘው ወላለም ስለሞት ጠቅሶ አስተምሯል። ስለመኖር ከንቱነት ተዘጋጅተን እንድንኖር ሞት ባጠገባችን እንዳለ እነዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ የምትሄዱበትን አታውቁምና እያለ ሲያስተምር ቆይቷል። ዘላለም ሐዋርያው ቅዱስ ጳውሎስ የተናገረውን ሃይማኖቴን ጠብቄአለሁ፣ ሩጬን ጭራ አክሊል ተዘጋጅቶልኛል፣ ለእኔ ብቻ አይደለም እሱን ተስፋ ላደረጉ ነው፣ እሱን ተስፋ ላደረጉ ሁሉ ብሎ ጳውሎስን ተርጉሞ አስተምሯል። ዘላለም በኖረበትም ሰዓት ባለበት ክርስቲያናችን ከእኛ ይልቅ የወደደው የፈጠረው በቅርብ የሚያውቀው በእናቱ ማኅፀን ጀምሮ የሚያውቀው አምላኩ ፈጣሪው አንዱ ደግሞ ታላቁስ ነው። እነዚህ ሰዎች ሞትን ለምናር በዚህ መኖር ታክቷቸው የዓለም ክፋት የዓለም መጥፎነት አስጠልቷቸው ወንድማችን ልጃችን ዲያቆን መምህር ዘላለምም ይህን ሲመኝ ስለነበረ የወደደው ፈጣሪ የተመኘው ሰጥቶታል። እንግዲህ ምን እንላለን? መዝናናት ላይ ያለብን። ሞትን የማያይ ማን ነው? ሞትን የማይቀምስ ማን ነው? ሕያው ሆኖ የሚኖር ማን ነው ብሏል ዘማሪው ዳዊት። ስለ ሞት ብዙ ተነጋግረዋል፣ ብዙ ተናግረዋል፣ ብዙ አስተምረዋል፣ ብዙም የምንጽናናበት ቃላት ተናግረዋልና የሃይማኖት አርበኛ የቤተ ክርስቲያን አለ የምሁራን ወገን የወንጌል ሰባኪውን ለዚሁ ደምቀን ወደ በፈጠረው ወደ እናቱ ወደ ድንግል ማርያም መሸኘ ያሽህ እንደፈለገ ይሰራል፣ እንደወደደ ያደርጋል። ታላቁ አባታችን እንደተናገሩት ፈጣሪያችን ፈጣሪው ወደደው የፈጠረውን ጠርቷል። እንግዲህ ይህን ነው የምንለው። እግዚአብሔር ነፍሱን በመንግስቱ ያኑርልን፣ እኛም ባለበት ይጸልይልን። ለቤተ ክርስቲያኑ ጠራቸው ወደ ንስሐ ወደ ቤቱ ወደ ልጅነቱ ለመለሳቸው ሁሉ ቀውስጦስ ጸሎት ሰጥተውን